ሰላም የተወደዳችሁ በዛሬው ቪዲዮ ለአጥንት ጤና ጠቃሚ የሆኑ ንጥረ ነገሮችንና ምግቦችን እናያለን። አጥንት የሰውነታችን መዋቅር ሲሆን ጤናማና ጠንካራ እንዲሆን ተገቢና ጠቃሚ የሆኑ ምግቦች እንዲሁም ንጥረ ነገሮች ያስፈልጉታል። ለዛሬ በመጀመሪያ ያስቀመጥነው ካልሲየምን ነው። ካልሲየም በአጥንት ውስጥ ከፍተኛ መጠን የሚይዝ ንጥረ ነገር ሲሆን 99% የሚገኘውም በአጥንትና በጥርሳችን ውስጥ ነው። አጥንት ጠንካራ እንዲሆን ወሳኝ ሚና አለው። በቂ ካልሲየም ከሌለ አጥንት ደካማና ስስ እንዲሆን ያደርጋል። በመሆኑ በቂ ካልሲየም እንድናገኝ ወተትና የወተት ተዋጽኦችን መመገብ አለብን። እንደ ወተት፣ እርጎ እንዲሁም አይብ ይጠቀሳሉ ማለት ነው። እንዲሁም ከአትክልቶች ብሮኮሊን፣ የሀበሻ ጎመን እንዲሁም ሳልሞን አሳ ውስጥ እናገኘዋለን። ሁለተኛ የተቀመጠው ለዛሬ ቫይታሚን ዲ ነው። ቫይታሚን ዲ ሰውነታችን ካልሲየምን መጥቶ በአግባቡ እንዲጠቀም ያደርጋል። ቫይታሚን ዲ በሰውነታችን በቂ ከሌለ ሰውነት የካልሲየም ማዕድንን በአግባቡ መጠቀም አይችልም። ይህም ደካማ አጥንት እንዲኖር ያደርጋል። ቫይታሚን ዲ ከፀሐይ ብርሃን ማግኘት እንችላለን። ቆዳችን የፀሐይ ብርሃን ሲነካው ቫይታሚን ዲ ማምረት ይችላል። በሳምንት ውስጥ ለተወሰኑ ቀናት ከ10 እስከ 30 ደቂቃ የፀሐይ ብርሃን ማግኘት ይመከራል። እንዲሁም የአሳ ዝርያ ከሆኑት ውስጥ ሳልሞንና ሳርዲን እንዲሁም እንቁላል፣ አኩሪ አተር ከመሳሰሉት ውስጥ ማግኘት እንችላለን ማለት ነው። ለዛሬ በመጨረሻ ያስቀመጥነው ማግኒዥየም ነው። ማግኒዥየም የካልሲየም መጠንን ለመቆጣጠር እና አጥንት መሰራት ላይ ሚና ሲኖረው እንዲሁም ለጡንቻ ጤናም ጠቃሚ ነው። የምግብ ምንጮቹ የዱባ ፍሬ፣ ሱፍ፣ ቡናማ ሩዝ፣ አጃ፣ ምስር፣ ባቄላ፣ ሽንብራ፣ ስፒናች እንዲሁም የሀበሻ ጎመን የመሳሰሉት ይጠቀሳሉ። በመሆኑም እነዚህ ምግቦች በመመገብ ጤናማ አጥንት እንዲኖረን የሚረዱ ምግቦች በመጠቀም ጤናችንን መጠበቅ እንችላለን። መልካም ጊዜ።